ጉባኤ እንዴት ነህ? አለን አልሐምዱሊላህ። ሐምዲ ነው ሁሉ ነገር። ምን አለ ደግሞ እኛ ባርማሽለው ሀገር ሁሉ ሰላም ነው። የነገርኩ እንጂ ቁም ስትለኝ አይዞህ ትንሽ እንደው ይሄ ህዝብ ናፍቆሃል። ቲክቶክ ላይ ብቻ ነው የሚያይህና እንደው ትንሽ ጭውውት ነገር እኮ ደግናው ጋር ወግማ ወጋ ቃልሆ አዎ ወግማ ነው ያያትህ ነው አባሰሰ ነው ወጋ ቃልሆ አልሐምዱሊላህ። እጅን አልነሳኝም መልኳን የተጫወተብኝ መልኳን ጀነሰብኝ። ኡመሬ በጣም በልጅነቴ የሳቀው እንዴት ያህል ከመከም እንዴት ያህል ጎፈሬ የእሱ ነገር አንጀቴን በላኝ። እንዴት ያህል የሚያምር ልጅ ነበረ እና እንደው ጨርሶ 70 ዓመት አስመሰለኝ። ገና 32 ነው 33 5 እናቴ ያው ስትነግረኝ እናቴ እንትኖቹ ማነው ስማቸው አፋሮቹ ማሽላ ሲረዱ እኔ ራሴ በኔ በላኛለኝ እናቴ። እድሜያችንን አናውቀው የገበሬ ቤት ታያ ይሄን ፀጉርህን ምን ወሰደው? መሬለው አንድ ወግ ሰምቼ ነበር። ኧረ ተው እንዴት አለ ፋሽን መጥቶ እሺ ሞቆሃ እንደገባ ዶሮ ላለጦኝ አረፈ። ምን ተፈጠረ? ሁለቱም በርመኔው ጨቅጭቄ ነው ያንተ ወንድም ሰው ቡሽርጥ ያስራል ወግ ነው እጅ ላይ ነው። እሺ እግሩንም እንሶስላ ያስራል ወግ ነው የኔ ነገር። እሺ እኔ ባንዴ ሱኒሻቲንና ጃ የሚል ፊልም አይቼ በልጅነት የህንዲ ፊልም ነው። ተፈራፊ ስራ እንዲህ ብር ሰረኩና ፊልም ቤት የህንዲ ፊልም አየሁ። ሳይክል ሲነዱ ጅስማቸው ጥብስክ ብሏል። ይሄ ለሁለት ክፍል ሲለያየው ጊዜ ምንድነው ጠጉር እንዲህ የሚያለሰልሰው የኔ ሽቦ ሆነብኝ አልኩ ጓደኛዬ። ስለቀለቀሃለሁ በርም የሚባል መጥቷል አለ። እሱ ሲያወት አንዴ ነገር የሚነካ አይመስልም። ነጭ ነው። ሁለቱን አስሬ ሁለቱም ባንዴ አሰርኩት አናት ላይ ኧረ ተነርሎ ሊሄድ ርብክ አላናቴ። ማታ 4 ሰዓት ላይ ያሰርኩ ጠዋት 8 ሰዓት ተለሊቱ ቀሰቀሰኝ። እንደሰው ምን አደረገ እንግዲህ ፐርም ለምን ያክል ጊዜ እንደሚቀባ እናንተ ፍረዶች። ኧረ ተነቅሎ ሊሄድ ትቶ እናቴ ውሃ ይዘሽ ድረሽ እናቴ ውሃ ይዘሽ ድረሽ የአይኔ ዳር ወጥቷል። ልጅ የምነካው ብላ እናቴ በባልዲ በእተኛሁበት እናቴ ላይ ውሃ ቆይ ጭንቅላቴ ላይ ነው ቶሎ እንዲህ አረጌ ዝልቅቅ ሳረግ ተነቆዴ በዚህ በኩል ተነቆዴ ጠዋት እነሳለሁ የድመት ጠጉር ወዝም ልቀባህ በይንቅ የፀጉር ነገር በስምንት ኡመሬ በጣም እውነተኛ ታሪክ ነው አሁን እያወራናችሁ። ወላሂ ወሽከዳ ይመስላችሁ ውሸት አይደለም እውነተኛ ነገር ነው። እንግዲህ ፐርም በጣም ለአጭር ጊዜ ነው መቀባት ያለባችሁ። ኡመሬ ግን የእነ አጃይን ምናምን ፊልም አየና ልጅ እያለን ማለት ነው በቃ ፀጉሬ ላልስልስ ብሎ እንዲህ ተገጥሞ ቀረ። አንቺ እኮ ትምትም እንዲያለ ነው። አንድ ጊዜ ደግሞ እነ ሸዊት እነ ይገረም ሀገር አዲስ አበባ ሂደህ እዛ አርቲስት ልትሆን አስበህ ጉድ መጥቷል ነው እነከ ሀገር እነከ አዎ ለምነክ ኧረ እንግዲህ እኔ ፋሽን እንግዲህ አቦ ሳ ምናምን አቦ ለበል ምናምን እንደሚባለው ፋሽን መስሎኝ ከሲሉ እኔ ለካ አራት ክንበላከ አወኩ አዲስ አበባ ባከለኛ ሀገር አቦ አሁን በፊት 600 ሰርቆኛል እዛ አዲስ አበባ አውፍ በላይ ባሉኝ ይሉሃል። በኋላ እንደይገረም አዲስ አበባ ቄርጥ በኋላ አንዲት ልጅ አገኘሃል። እዛ ልትወዳደር አርቲስት ሊያደርግ የወሰደ ሰው ይዞኝ ሄደዛ ምን ዋጋ አለው ማመላለስ ሆነ እናንተው እሱ ደቡብ ካልቻለ ቀረጥ ብሎ ሄደ። እኔ የሽንቱ ሀይዤ መመላለስ ሆነ። ምን ነበረ ቤታቸው ሰውዬው እስከሚመጣ ድረስ እናቱ በጣም አርጅተዋል። እሺ እሷን ሽንት ቤት ማድረስ መመለስ ነው። ምን ላድርግ? ከዛ ደግሞ ቤት ውስጥ አንዲት ልጅ ነበር። ኧረ ቅብጥ ያለኝ ነገር አንተ ሆይ ጆሮዬን ይዛ ልትጫወትብኝ እንዴት ነህ? ዛሬ ጓደኞቼን ይዤ መጣሁ። እኔ ምን ሁን ነው የምትይ? ፋሽን መስሎ ነው። እኔ ያው በእኛ ሀገር የሚያገባባ መስሎ ለካ ዝም ብሎ ምንክክ ነው። በል ያው እኛ ዴንዴ የምንለው ነው። አንተ እዛ ከሚሉት እኛ ጫብለህና እኛ ዴንዴ የምንለው ነው። አህመድ ያብቁ እንደምንባባለው እነሱ ያክ እንደዚህ ብለዋን ታያቦ እንግዲህ አትሞላፈጭብህ። ምን ትሞላፈጣለህ?
በሀገራችን አትሞላፈጭብኝ አትቅመጭብኝ እንደማለት ነው። አትገሻለኝ እኮ ቀጥ ብለሽ ቀጥ ያልከው ጊዜ አማረኝ እንደዚህ ብለው እኮ ዛሬ ላውን ቼንጅ መንበኝ አረወቅጂ እንደችለም ጭጭሽ ትላለች እያልኩ ጋር ተካረብ። በመጨረሻ እንግዲህ ኡመሬ ማለት ነው አንድ ጊዜ ፍልውሃ ገብተን በጣም ከባድ ነገር አጋጥሞ ነበር። ማን ነገርህ ደግሞ ይሄን? አይ ዘንድሮ ፍልውሃ ገባህና አሉ እስቲም ነው እንግዲህ ማለት ነው እንግዲህ እስቲም ብለው ወሰዱት። ከዛ ምን ሆነ? እኔ እስቲም ሲሉ እኔ ምንም ግራ ገብቶኛል። እኛ ሀገር እንደሆነ አልፎ አልፎ ሸዋርም አለ። ስንገባ እንግዲህ አንድ አፍታ በሳሙና ታጥበን ነው የምንወጣው። ሀገራማን ብዬ ሂጅ ሸዋር ቤት ገባን። ተከፈትን በኋላ ጡጦውን ነደለብኝ። የሳቅ ይደራጀው ምን ወጣ? ሙቅ ውሃ ተላይ እንደው ተክ ዘን እንዳልወጣ እርቃኔን ነኝ እንደልሁ ቃሊ ባከር ሆነ። ሴቶችም በዛሉ። አሁን ወርቀና ወንዝ ምናምን ቢሆን በአንድ እጁ ጠገን አድርገህ ታዲያ እዛ በመነጠግን ተመላልጬ ቁጭ። ከዛ እንፋሎቱ መጣ። ኧረ እዛ ደመና ነው ማሸርቀልቷል። ብርድ ባንጀት ገብቷል። ትጨርጊ ነው ይሄ ሙቅ ውሃ ጊዜ እዚሁ መላጣ ላይ አረፈ። ሙቅ ውሃ ብሄድ ልውጣ። ጓደኞቼም ተጎን ገብተዋል። እንዲያው እፉን አደረገኝ። በሩን ከፈት ታረኩና አየር ሳብኩልኝ ደግሞ መልሼ እገባለሁ። ጓደኛዬ ነው ወጣ ሆይ እንድሪስ ስለው ወይ ገና ላይ ታጠብ ይለኛል። እኔ ስልሞት ነው ሩሄ ሊወጣ የቀዝቃዛውን አላቀበት። አሁንም ደግሞ ወጥቼ በሩ ከፈት አድርጌ ብዬ ደግሞ መልሼ ለሞት ነው የተረፈ። አልሐምዱሊላህ መቼም ኡመር ዘሙዬ እንደው መቼም የገጠር ሊመሆን እንዲያው መማር ደጌ ምን ነው ተምሬ ቢሆን ማርክ ሲጨምሩልኝ የጠቀሙኝ መስሎኝ። ኧረ ተውማ አትኮራረጁ፣ ማርክም አትፈልጉ እያልክ ጫብሎ በራሷ ናት ያጠና ያለፋል ሁሌ። እናመሰግናለን ኡመር ዘሙዬ። መልካም ቀን ተመኝተን መርሃባ። ቀጣይ እንግዲህ ፋጦን በሚል ስራ ክሊፕ እየሰራሁ ነው። ከ2 ሳምንት ከ3 ሳምንት በኋላ በፋጦ እንገናኛለን። አዲስ ክሊፕ እየሰራሁ ከዘሙ ወደ ፋጦ የዘሙ ነገር አልሆነም። ደግሞ ፋጦ ጋር ፍለጋ ላይ ነው። እወዳችኋለሁ፣ አከብራችኋለሁ። መልካም ስራ ነው። እጅግ አድርገን እናመሰግናለን። አሁን በቀጥታ ወደ ምርቃት ስነ ስርዓታችን ነው የምንገባው።